መከራ ሲበዛብህ የተሻለ ስኬት ሊሰጥህ እንደሆነ አስብ። ሐዘን ሲበዛብህ ብዙ ደስታ ሊቀርብህ እንደሆነ አስብ። የሚከብድ ነገር ኖሮ ሳይሆን የሐሳብ እስረኛ በመሆናችን ምክንያት ቀላሉ እንደሚከብደን እንወቅ። ማሸነፍ የማንችለው ነገር የለም። ምክንያቱም እኛ ሁሉን በፈጠረው በፈጣሪ አምሳል የተፈጠርን የሁሉ የበላይ እንጂ ከሁሉ በታች አይደለንም። ነገር ግን ነፃ ፈቃድ ስላለን ራስን ባለማወቅ አቅማችንን አንረዳም። ብርሃን ሆነን ተፈጥረን ትንሽ ጨለማ ነገር ስናይ ለዛ ጨለማ የኛ ብርሃን መፍትሄ መሆኑን ረስተን በጨለማ ውስጥ እየቆዘምን እንቆያለን። አንፍራ። ፍርሃት ከእምነትና ከእውቀት ማነስ የሚመጣ ክፉ በሽታ ነው። የሁሉም ችግሮች መፍትሄ እኛ እንደሆን እንረዳ። የሁሉም ችግር መፍትሄ ያለው ከጀርባው ነው። ለኛ ጨለማ ሆኖ የታየን አካባቢ የኛን ብርሃን ይፈልጋል ማለት እንጂ ጨለማ በራሱ ችግር አይደለም። ለጨለማው ብርሃኑ አንተ ነህ። ጨለማ የሚሸነፈው በብርሃን ነው። ቅዝቃዜን የምታጠፋው በሙቀት ነው። እንዲሁ አሉታዊ ሐሳብን የምታሸንፈው በመልካም ሐሳቦች ነው። መልካም ነገርን ስትቀበል መጥፎ በራሱ ጊዜ ይጠፋል። ቅን ሰው በጨለማ ውስጥ ስለ ነገ ብርሃን በተስፋ ሲያመሰግን ነገ የብርሃን መስኮት ይከፈትለታል። ሁል ጊዜም በተስፋ ውስጥ እምነት አለ። በእምነት ደግሞ ነገ የተሻለ ይሆናል። ዛሬ ካስጨነቀህ እርሳውና ስለ ነገ ኑር። ነገህ ውስጥም እግዚአብሔር እጁን ሰዶ ሲያነሳህና ሲያረጋጋህ አስብ። ነገ ውስጥ ብዙ የችግሮች መፍትሄዎች አሉ። ዛሬህ ጨለማ ቢሆን ነገ ግን የብርሃን መስኮትን ይከፍትልሃል። ቅዱሳን የሚኖሩት ስለ ነገና ስለ ዘላለም ነው። ተስፋቸው ሁሉ በሱ ላይ የተንጠለጠለ ነው። ዳዊት ሳኦል በሚያሳድደው ጊዜ ይኖር የነበረው ነገውን በማሰብ ነበር። ዮናስም በአሳ ነባሪ ሆድ ውስጥ እያለ በሕይወት የቆየው ነገውን ተስፋ በማድረግ ነው። ዮሴፍ በእስር ቤት እያለ ነገውን በማሰብ ይኖር ነበር። ዛሬ ነገሮች የጠመሙ ቢመስሉና ችግሮች ቢደራረቡብህ ነገ እንደሚፈቱና ሁሉም ጥሩ እንደሚሆን አስብ። ፈገግ በልናም ያንን ነገ ጠብቀው። ስለ እናት እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው